ሰበር ዜና ኦፕሬሽን ዋና የምንላቸው ቦታዎች ተለቀዋል። ዛሬ እንደምታዩት ኮምቦልቻ፣ ደሴ፣ ባቲ ሙሉ በሙሉ ተለቋል እና ሙሉ በሙሉ ሸዋን የከሚሴ አካባቢ፣ ባቲ አካባቢ፣ ኮምቦልቻ፣ ደሴን ጨምሮ አብዛኛው የደቡብ ወሎ አካባቢዎች ነፃ ወጥተዋል። የቀሩን የሰሜን ወሎ አካባቢዎች ኦፕሬሽኑ ይቀጥላል። እስካሁን የተገኘው ድል እጅግ ከፍተኛ ድል ነው። በጠላት ላይ ከፍተኛ ኪሳራ አድርሰናል። ብዙዎች ተማርከዋል። ጠላት የወገንን ምት ሊቋቋም አልቻለም። ነገር ግን የኛ አልቲሜት ፍላጎት ኢትዮጵያ ውስጥ ሰላምና ብልጽግና እንዲመጣ ነው። እንግዲህ ተገደን ተገፍተን ለምነን ሲያቅተን የገባንበት ጦርነት ነው። ባለፈው እንዳነሳሁት በውር ድንብር የገባው ኃይል በውር ድንብር የዘረፈውን ይዞ መውጣት እንዳይችል፣ ኃይሉን ይዞ መውጣት እንዳይችል ባለፉት 2 ቀናት ከፍተኛ ስራ የተሰራው። በዚህም ምክንያት ጠላት እንደ ተቋም እንደ ዩኒት ሊወጣ አልቻለም። ትጥቁን እና የዘረፈውን አብዛኛውን አራግፎ ተበታትኖ ነው የወጣው። አሁን የተከተልነው ያለ ነው። ጉዞ እንደቀጠለ ነው። የተገኘው ድል እጅግ ከፍተኛ ነው። ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ። ኢትዮጵያ አትሸነፍም። ኢትዮጵያ አንገቷን ቀና አርጋ የምትሄድ በነጻነት በጀግንነት በድል የምትታወቅ ሀገር ናት። የኛ ስራ ይሄንኑ የለመድነውንና የወረስነውን ማንነታችንን ለልጆቻችን ማውረስ ነው። የኛ ወታደሮች ለማመንም ለመናገርም በሚከብድ ደረጃ ጀግነት አላቸው። እንግዲህ እናንተ እንደምትታዘቡት ውጊያ ሲባል መታኮስ ብቻ አይደለም። በጣም በርካታ ኪሎ ሜትር በእግር መጓዝ መጠማት ይፈልጋል። ሳይበሉ ሳይጠጡ በእግር ቀናት የተጓዙ ነው ይሄ ሁሉ አካባቢ ነጻ ያወጡት። የተገኘው ድል ለማመን ይከብዳል። በሀገር መከላከያ ሚኒስትር እጅግ ኩራት ተሰምቶናል። በህዝባችን ኩራት ተሰምቶናል። ኮምቦልቻ ሲገባ ያለው ስሜት አይታችሁታል። ከሚሴ ሲገባ አይታችሁታል። ደሴ ሲገባ አይታችሁታል። ህዝባችን ምን ያክል ሀገሩን እንደሚወድ እና ከሀገር መከላከያ ጎን የቆመ እንደሆነ ተረጋግጧል። ጠላትም ተገንዝቧል። ይህንኑ ድል በሰላም በብልጽግና ማረጋገጥ ያስፈልጋል። ኢትዮጵያ ታላቅ የምትሆነው ከደህንነት ስትገላገል ስለሆነ አሁንም አቅማችንን ሰብሰብ አድርገን ወደ ልማት ወደ ሰላም እንድንሄድ ጥረት ይደረጋል። ለመላ ኢትዮጵያ ህዝብ እንኳን ደስ ያላችሁ። ትልቅ ድል ነው። እናንተም እንኳን ደስ ያላችሁ ማለት እፈልጋለሁ።